አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሶፊና ልጇ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንዴት ናችሁ ውድ ቤተሰቦቼ? ሃፒ በርዝዴይ ለልጆቼ። መልካም ምኞታችሁን ግለጹ ማለት ነው። እሺ እወዳችኋለሁኝ። እንዴት ነው ሃፒ በርዝዴይ በርቀት ስታከብሩ የኔ ውድ ቤተሰቦቼ? እኔ በጣም ያው ልብ ይሰብራል፣ ግን አልሐምዱሊላህ ይህንንም እናት ቤተሰብ ቢኖር ነው እና የሚያደርገው። ስለዚህ አልሐምዱሊላህ የባሰ ያምጣ፣ ግን ልባችሁ ይሰበራል። በጣም ከባድ ነው። ልጆቼ አዩዋቸው፣ ደስ ብሏቸዋል፣ ዘለሉ፣ ፈነጠዙ። ትንሽ ደስታ ነው የሚበቃቸው። ትንሽ ነገር ማለት ሰበብ ነው የሚበቃቸው። ይደጉ ይመንደጉ። መልካም ልደት እያላችሁ ኮሜንት ጻፉ። እሺ እንዴት አያችሁት እናንተ? ይሆናላችሁ የኔ ልጅ 1 ዓመት እኮ ሞላው። ማሻላ ተባረከላ። ደግ ተመንደግ፣ ለቁም ነገር ያብቃህ። ወይ የኔም ልጆቼ ጋር እንድኖር እስኪ ዱአ አድርጉልኝ። ወይ በጣም ነው የሚያስጠላው፣ ግን አልሐምዱሊላህ ረብል ዓለሚን ምን ይደረግ። ይሄ የጆሮ የመሰለ ብር ከቤተሰቦች የነጠለኝ አልሐምዱሊላህ። በነገራችን ላይ ይሄ ስልክ ባይኖር ደግሞ ምን ይውጠን ነበር? ወይ የኔ ማር ወጋ ለምን መጣ ብለው ወይ የኔ ፍቅር ልጅ እንዴት አረጋቸው? ወይ ፍቅሮቼ ማሮቼ ብሏል ሁሉ ነገሮቼ። ለእናንተ ነው የምለፋው። እደጉ ተመንደጉ። ሃፒ በርዝዴይ እያላችሁ ኬክም እየበላችሁ ሙዝም በላ እያረጋችሁ አረፍ አረፍ እያላችሁ ሃፒ በርዝዴይ ኮሜንት እና ላይክ ሰብስክራይብ ደግሞ ሼር አድርጉ። ዝም ብላችሁ በነፃ አትመልከቱ፣ አያስከፍልም። እሺ እና መልካም ልደት እያላችሁ ምኞታችሁን ግለጹ። በተረፈ እናመሰግናለን። በሌላ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሁንልን። የኔ ውድ ቤተሰቦች የኢትዮጵያ ቸኮላታ ይሄን ይመስላል። እሺ ይቺ የመሳሳይ ከረሜላ እንኳን 10 ምናምን ብር ናት። እሺ አሁን ደግሞ ስንት እንደገባች አላህ ይወቅ። እና በጣም ከባድ ነው። ብቻ ግን አልሐምዱሊላህ ሰው ባለው ነው የሚደሰተው። ባካችሁ ከሌለ የለም ከየት ይመጣል? ባለው ነው የሚደሰተው። የኔ መንቀራ ልጆች ቢጥጡንጡት አረጋቸው እኮ አይገርምም? እዚህ ጋር ደግሞ ቪዲዮ ተገለበጠ። እንግዲህ ይቅርታ እንደላኩልኝ ነው። እና በጣም ነው የማመሰግነው ውድ ቤተሰቦቼ። እናንተንም በሰላም ለሀገራችን ያብቃን። የአሮጊት ምርቃን በነገራችን ላይ ይደርሳል። እሺ አሚን በሉ። ውይ የኔ ልጆች ወይ ማሻአላ ተባረከላ። አረፍ አረፍ በሉ፣ ፈንድሻን ብሉ። በተረፈ መልካም ቀን